ይህን ቪዲዮ እንዳታሳልፉት። በእግዚአብሔር ቃል ባርካችሁ መጥቻለሁ። ይህ ቪዲዮ መልእክቴን ለሌሎች እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ መልእክቴን ተደራሽ እንድታደርጉ በጌታ ፍቅር አሳስባለሁ። እናንተም በኮሜንት ሴክሽን እየገባችሁ መልእክቴን አሜን በማለት እንድትቀበሉ እጋብዛለሁ። ሁለተኛ ነገሥት ምዕራፍ 4 ከቁጥር 1 እንዲህ የሚል ቃል አለ። በጌታ ስም ቃሉን አነበዋለሁ። ከነቢያትም ወገን ምስቶች አንዲት ሴት ባሌ ባሪያህ ሞቷል፣ ባሪያህም እግዚአብሔርን ይፈራ እንደነበር አንተ ታውቃለህ፣ ባለ ዕዳ ልጆቼን ባሪያዎች አድርጎ ሊወስዳቸው መጥተዋል ብላ ወደ ኤልሳዕ ጮኸች። ኤልሳዕም አደርግልሽ ዘንድ ምን ትሻለሽ? በቤትሽ ያለውን ንገሪኝ አላት። እርሷም ለእኔ ለባሪያዬ ከዘይት ማሰሮ በቀር በቤቴ አንዳች የለኝም አለች። እርሱም ሄደሽ ከጎረቤቶችሽ ሁሉ ከሜዳ ባዶ ማድጋዎችን ተዋሽ፣ አታሳንሻቸውም አላት። ቁጥር 4 ገብተሽም ከአንቺና ከልጆችሽ በኋላ በሩን ዝጊ፣ ወደ እነዚህ ማድጊያዎች ሁሉ ዘይቱን ገልብጪ፣ የሞላውንም ፈቀቅ አድርጊ ይላል እግዚአብሔር። አንድ በረከት እንዲህ ብዬ ልባርካችሁ። ከዛ በፊት ግን አንድ ነገር ቆም ብላችሁ እንድታስቡ ፈልጋለሁ። አሁን ባላችሁበት ሁኔታ መጽሐፍ ቅዱስ እንደምናገር ይቺ ሴት ከነቢያት ወገን የነበረ ባል ያላት፣ ነገር ግን የሞተባት፣ 2 ልጆች ያሏት፣ ልጆቿን ግን ባለ ዕዳ ባሪያዎች አድርጎ ሊወስዳቸው የመጣበት አጋጣሚ ነበር። በዛ ሰዓት ባለ ዕዳው ልጆቿን ባሪያዎች አድርጎ ሊወስዳቸው ሲመጣ ይቺ ሴት በአካባቢዋና በሰፈሪዋ ድምጿ ተሰምቶ የማይታወቅ ይቺ ሴት ድምጿን ከፍ አርጋ የጮኸችውና ወይንም ደግሞ የእግዚአብሔርን ሰው ኤልሳዕን መጣራት የጀመረችው የነበረችበትና የልጆቿ ጉዳይ አሳስቧት ነው። ልጆቿ በልጅነት እንዲኖሩ እንጂ ባሪያዎች ሆነው እንዲኖሩ እንደማትፈልግ ነው ስትጮህ የነበረችው ጩኸት የሚያሳውቀው። ነገር ግን ያለችበት ሁኔታ ከባድ ስለነበረ መጮህም ግዴታዋ ስለነበረ ድምጿን አሰማች። የእግዚአብሔርም ሰው ኤልሳዕ ባለችበት ጭንቅ ውስጥ ስትጮህ የነበረችው ሴት ድምጿን ሰማ፣ ሮጦም መጣ። እሱ በራሱ አማካኝነት ወይም በራሱ ፍላጎት ሳይሆን ወደዚች ሴት የመጣው የተቀበለ ምሬትና ወይንም ደግሞ እግዚአብሔር በውስጡ መልእክት አስቀምጦ ለዚች ሴት መፍትሄ እንዲሆን የላከላት ሰው እንደሆነ እንመለከታለን። ኤልሳዕ መጣና ይቺ ሴት ስትጮህ ሰምቷት ምን እንዲያደርግልሽ ትሻለሽ አላት። እናንተም ልክ እንደዛው አሁን ባላችሁበት ሁኔታ ነገር ሁሉ ግራ ገብቷችሁ የሚሰማችሁን አጣችሁ የሚረዳንና ከጎን ቆሞ ያላችሁበትን የምታሳልፉበትን ጭንቅ ሊረዳችሁ የሚችል ሰው ፍላጋ ላይ ያላችሁ፣ ላላችሁበት ሁኔታ መፍትሄ አጣችሁ ጭንቅ ውስጥ ያላችሁ እንዲህ ብዬ ልባርካችሁ ነው የመጣሁት። መፍትሄ የሚሰጥ መልእክተኛ ከእግዚአብሔር ይሰጣችሁ። መፍትሄ ያለው ሰው ያገኛችሁ። ለዚች ሴት በተጨነቀችበት ጉዳይ፣ ባዶ በሆነችበት ጉዳይ ኤልሳዕ መጥቶ ምን እንዲያደርግልሽ ትሻለሽ እንዳለ፣ የሚያስፈልጋትን ፍላጎት እንደጠየቀ፣ ይቺ ሴት ብቻዋ ስትጮህ በነበረችበት ጩኸት ኤልሳዕ እንደመጣላት መፍትሄም እንደሆነላት እግዚአብሔር በውስጡ ባስቀመጠው ቃልና ባስቀመጠው በከበረው ነገር ለዚች ሴት መፍትሄ እንደሆነላት ባልጠበቃችሁት በተጨነቃችሁበት ምዕራፍና ሰዓት እግዚአብሔር አምላክ መፍትሄ የሚሆኑ ሰዎችን ያዘጋጅላችሁ፣ መፍትሄ የሚሆኑ ሰዎችን ይስጣችሁ። ከእንግዲህ ወዲህ ለብቻችሁ መንከራተት፣ ለብቻችሁ ማዘን፣ ለብቻችሁ እየየ ማለትን በቃ ይበላችሁ። እንዲህ ብዬ ልባርካችሁ። ይቺን ሴት መጣ አደርግልሽ ዘንድ ምን ትሻለሽ ስል በቤቷ ያለውን ነገረችው። በቤቴ ከዚህ በፊት ዘይት ነበረበት፣ አሁን ግን ባዶ ነው ብላ ስታወራው ኤልሳዕ እንዲህ አለ፣ ሂጂ ባዶ ማድጊያዎችን ተዋሽ። ይህም ብቻ አይደለም አለ፣ አንቺም ከጎረቤቶችሽ ልጆችሽን ይዘሽ ሂጂና ሰብስበሽ ቤት ውስጥ አስገቢ፣ ከኋላ በሩን ዝጊ አለ። ባዶ ሆና ስትኖር የነበረች ሴት፣ ምንም የለኝም ስትል የነበረች ሴት ልጆችን ባሪያዎች አድርጎ ሊወስዳቸው ጠላት መጥቷል፣ ባለ ዕዳ መጥቷል፣ ልጆቼ ባሪያዎች ሊሆኑ ነው ብላ ስትጨነቅ በዛ ምዕራፍ ላይ መጣና ኤልሳዕ እንዲህ አለ፣
ሂጂ ባዶ ማድጊያዎችን ተዋሽ፣ ግን እንዳታሳንሽ አለ። ምን ማለት ነው? ከመክፈል ያለፈ ዕዳውን ከመመለስ ያለፈ የሚበልጥ በረከት ነው በቤትሽ የሚሆነው አለ። የሚበልጥ ዘይት ነው፣ ለሌሎች የሚተርፍ ነው። ለባለ ዕዳው ከመክፈል ባለፈ ለአንቺም ለልጆችሽም የሚተርፍ ነገር ነው የሚሆነው። ስለዚህ ሳታሳንሺ አምጪ ብሎ ነገራት። እሷም ሳታሳንስ ያለውን ነገር ከሰፈር ከአካባቢው ፈልጋ መጣች፣ ቤቷ ውስጥ ገባች። ኤልሳዕ እንዲህ አለ፣ በሩን ከኋላ ዝጊ አለ። አንቺም ግቢ ልጆችሽንም አስገቢያቸው፣ ከኋላ በሩን ዝጊ አለ። ከዛ በኋላ ዘይት በማድጊያ እንደሞላ ኤልሳዕን ለዚች ሴት ለበረከት ምክንያት እንዳደረገ፣ ኤልሳዕን ለዚች ሴት ለሳቋ ምክንያት እንዳደረገ፣ ልጆቿ ከባርነት ለመትረፍ ኤልሳዕን እግዚአብሔር ምክንያት አድርጎ እንደላከ፣ አንቺም በየትኛውም ዓለም ክፍል ያላችሁ ይህ ቪዲዮ ይህ መልእክት የሚደርሳችሁ አሁን ያላችሁበት ማንኛውም አይነት ሲቹዌሽን ላይ መፍትሄ የሚሰጡ ሰዎችን እግዚአብሔር ይስጣችሁ። ለመፍትሄ ምክንያት የሚሆኑ ሰዎችን፣ ለስኬታችሁ ምክንያት የሚሆኑ ሰዎችን፣ ለሳቃችሁ ምክንያት የሚሆኑ ሰዎችን እግዚአብሔር እንዲሰጣችሁ አወጅኩባችሁ። ዛሬ በህይወት ዘመን እንደ እግዚአብሔር ቃል ሐሳብ ይሄን በህይወታችሁ አውጃለሁ። ይህን የተናገረው የእግዚአብሔር ቃል ነው። ይህ የእግዚአብሔር ድምፅ ነው። እንዲህ ብዬ አወጅኩባችሁ። አሁን ባላችሁበት በተጨነቃችሁበት ምዕራፍ በልጅ ጉዳይ ሊሆን ይችላል፣ በዕዳ ምክንያት ሊሆን ይችላል፣ በብዙ ክስ፣ በብዙ አጣብቅኝ፣ በብዙ በነገሮች ውጣ ውረድ ውስጥ የምታሳልፉ ወንድሞችና እህቶች እንዲህ ብዬ ባረኳችሁ። ከእግዚአብሔር ዘንድ የተላኩ ከእግዚአብሔር ዘንድ ለእናንተ እንደ ስጦታ የተዘጋጁ ለበረከት፣ ለሳቅ፣ ለስኬት፣ ለመከናወን፣ ለደስታችሁና ለድላችሁ ምክንያት የሚሆኑ ሰዎችን እግዚአብሔር እንዲሰጣችሁ አወጅኩ። በሚቀጥሉት ቀናት ለእናንተ እግዚአብሔር ለልባችሁ እረፍት የሚሆኑ ለጀመራችሁበት ጉዳይ ለስኬት ምክንያት የሚሆኑ ሰዎችን እግዚአብሔር ይሰጣችኋል። ከእንግዲህ ወዲህ ብቻችሁ ቤት ዘግታችሁ ብቻችሁ ተስፋ ቆርጣችሁ ብቻችሁ ግራ ተጋብታችሁ ብቻችሁ ተስፋ በመቁረጥ ህይወት ውስጥ አታሳልፉም። እግዚአብሔር ለመፍትሄ ምክንያት ያደርጋችኋል፣ ሰዎችን ይሰጣችኋል። ለዚህ ሴት እንዲህ አለ። ባዶዋን የተቀመጠችውን ሴት ዘይቱ ሞልቷል ብላ ስትነግረው ባዶ ማድጊያው ሞልቷል፣ ባዶ ማድጊያውን እኮ ዘይት ሞላ ብላ ስትነግረው ኤልሳዕ እንዲህ አለ፣ ሂጂ ሽጭና ለባለ ዕዳው ክፈይ አለ። እንዲህ ብዬ ሊባርካችሁ። ይቺ ሴት ስትጨነቅ የነበረችው የእግዚአብሔር ሰው ኤልሳዕ መጥቶ ይህንን ቃል ከተናገረ ሰዓት ጀምሮ፣ ይህንን ቃል ካወራት ሰዓት ጀምሮ እፎይ እንዳለ